ቢሮ ነው ችግር አለብኝ እኔ እሷ ምንም ማድረግ አልችልም። እቺ ተጎዳች ነው በመሀል አላት። አይ እሷ ትጨርስ እንደጀመረች አለ። እሺ እኔ ምን ማድረግ አለብኝ? እኔ በቃ ማንጋ ልሄድ ግራ ገባኝ። አሁን እኔ ቀራማ ውስጥ ገባው። በዛ ላይ ምንም እጄ ላይ የለም፣ ልብሴ እጄ ላይ የለም። ታውቃለሽ ዱባይ ኑሮ እኔ ገብቼ ቀራለሁ ብዬ ከገባው ልጄ ራሱ አልደገበችም፣ ገና ይቀራታል፣ አላወረችም። እና በቃ ግራ ገባኝ። ሲጨንቀኝ ነው እንጂ ጋር የመጣሁት እንጂ እየሰራው ነው፣ ለማንኛውም ሰው እየሰራው ነው። ግን ልጄን ለማየት ፈልጌ ነው። አሁን አንቺ በብሎክ ለመውጣት አይዞሽ ሰዲና፣ አይዞሽ አታልቅሽ። አሁን አንቺ ማነው ወንድ ደውሎ ያናገራት? በወንድ ያስደወልሽብኝ ጊዜ ነው ሻንጣሽን መርሳት ያለሽ? ማን ወንድ አናግሯት ነው? የወንድሜ የሂቴ ልጅ ነው የማይሰጠችው። የት ልጅ ነው? እኔ እሱ እዚህ እንዳለ ራሱ አላውቅም። እሱ ነው በቃ ወሰደ ከዛ ከሴትዮዋ መጀመሪያ ሴትዮዋ ጋር በቤተሰብ አግኝተሽው? አዎ። እሺ የመጀመሪያዋ ሴትዮ አውጥታ መርከብ ስትመልስሽ ለምንድን ነው ሻንጣሽን እንድትይዥ እድል ያልሰጠችሽ? ለምን? ሴትዮዋ ቢሮ የወሰደችው ልትመልሰኝ አይደለም እና ቢሮዎቹ መክሮኝ እንደሚመልሱ ነው የፈለገችው። እኔ ግን መመለስ አልቻልኩም። በጣም ስራ ይበዛል። በዛ ላይ ቤተሰብ ብዙ ናቸው። ምግብ ሰራለሁ፣ አጸዳለሁ፣ ልጆቹም አሉ። በጣም አመመኝ ታውቃለሽ። ከዛ አልፈልግም እኔ እንደው ነገር በምን ተከፈተ ለመግባት አረቧ ጋር አማርኛ ትችያለሽ? ይገባሻል አማርኛ? አማርኛ መጻፋችን እንጂ መናገርና መስማት ትችያለሽ? እችላለሁ። እሺ ከሴትዮዋ ጋር በምን ተጋጭታችሁ ነው ወደ ቢሮ እንድትመከሪና እንድትመለሺ ቢሮ የወሰደችሽ? በምን ተጣልታችሁ ነው? ሴትዮዋ 2 ቦታ ነው የምትኖረው። አጅማን ቤት አላት፣ ቡርጅ ከሊፋ ቤት አላት። አጅማን የሚኖሩ እናቷና አባቷ ናቸው። አባትየው ትልቅ ሰው ነው፣ ትልቅ ሰው እና እናትየው ደህና ናት፣ አልሐምዱሊላህ። እናት አለኝ፣ ክፉ ለሰው እናት አልሰጥም። እና አባትየው አዝቤዛ ውሃ ምናምን ቤት ውስጥ የሚገዛ ወስዶ ለምስኪኖች ይሰጣል። ከዛ እንዴት አለቀ ብላ ትቆጭኛለች። ለምንድን አትከለኪ? ለምንድን አንቺ ዝም የምትሄድ? እኔ እንዴት አድርጌ አባትሽ ነው እንዴት አድርጌ ታውለዋለሁ? አንቺ መናገር አለብሽ ነው አልኳት። ከዛም በዛ ምክንያት ተጣላን። ሁሌ ትጫዋለች በጣም በቃ ሴትዮዋ ስትናገር በጣም ትጫዋለች። ከዛ ቢሮ ደወለችላትና ቢሮ ወሰደችኝ። ምንም አላወቅኩም እኔ እንደውም ፈጥሬ ራሱ አላፈጠርኩም፣ ኩሽና ነበርኩ። ከዛ ደወለች እና ጠራች። ምንድን ነው አልኳት። ነይ ሊወስድሽ ነው ቢሮ አለች። እሺ ሻንጣ ያሉ ሰድ አልኳት። አይቻልም አለች። ቢሮ ያሉት ራሱ እቺ ሴትዮዋ ሁሌ ሰራተኛ ትመልሳለች፣ ምን ሆነሽ ነው አሉኝ። ከዛ አይ ትንሽ ተጋጨንና በቃ አወጣችኝ አልኩኝ እና ከዛ 7 ወር ሰርቼ 6 ወር ደሞዝ ወሰድኩኝ። ከ6 ወር ደሞዝ ታውቃለሽ 500 2 ጊዜ አስገብታለኝ። የ7 ወር ደሞዝ ወስዳለች ብላ ያኛው ርስት 7 ወር ነው ብላ የ1 ወር ደሞዝ ከለከለችኝ። ግን ይሄ ደሞዝ ይሄ ነው ሄዳ ብላ አልጠየቀችም። ክፈይ አለችኝ። እኔ ደግሞ ለፈጣሪ ሰጠውና ከፈልኩኝ። ጭቅጭቅ አልችልም ብዬ ለምን አላህ እያየ ነው። እኔ ከሀገሬ ስለወጣው ማለት ነው ብዙ ፈተና ደርሶብኝ፣ አይኔ ዘይትን ተደፍቶብኛል። አልሐምዱሊላህ ማንንም ለምኜ አላውቅም። ከኔ በታች ስላሉ እየሰራሁ ነው። ሰጠዋት፣ ምንም አላልኩም፣ ሰጠዋት። መላች ከዛ ጮኸችብኝ። ሴትዮዋ ጮኸችብኝ። ሴትዮዋ ፊት ለፊት እሷም ጮኸችብኝ። ለምንድን የምትጮይብኝ አልኳት። ለምንድን የምትጮይብኝ? አንቺ ባይሆን እንኳን ተረጅኝ፣ ጥፋቱ ምንድን ነው በይና ጠይቅኝና መልስልሻለሁ። እና ለምንድን የምትጮይብኝ? መስራት አለብሽ አለኝ።
እኔ እኮ ስራ ወዳለሁ። ይህን ስራ ገብቼ ወጥቼ አላውቅም። አልሐምዱሊላህ ከኮንትራት መጀመሪያው ስጠፋ 2 ዓመት ነው ሰው የሰራው። ካለስ በቃ አሁ ሲወጣ ነው ወደ ቢሮ ተመለስኩኝ። እኔ እኮ ስራ ጠልቻ የለም ከብዶኝ ራሱ እየሰራው ነው። ወላሂ ኢቃም ያነሳ ይቃ ራሱ ሽንቴ ማይሉ ደም ነው የሚሸና። እሷ ራሷ መዳማ ራሷ በታትናገርሻለኝ ሐኪም ቤት ውስጥ ዳማ ያሉ ትኝን ገዝታልኝ ምን ብላ ነበር መዳማ ራሷ። እኔ ከሞትኩኝ አንቺ ነሽ ብትጠየቅ፣ እኔ ከሞትኩኝ ድምፅ አስቀምጬ ሞታለሁ ትያዣለሽ ግን አልኳት። እዛ ቤት ተመለሽ የምትይ ከሆነ ድምፅ አስቀምጣለሁ፣ ሞታለሁ፣ ገባለሁ፣ ሄዳለሁ ግን ሞታለሁ ትጠየቃለሽ። ዝም ብዬ እንዲህ እንዳየሽኝ አይደለም። ምንም ቢሆን ሲሞት ምንም ቢሆን ድምፄ ይወጣል አልኳት። ከዛ ወስዳ ቤት ወሰደችኝ። ቤት ውስጥ 1 ሳምንት ቆልፍችብኝ። ብታይ ራመዳን ነው። በ1 ሳምንት ውስጥ በቃ ዝም ብዬ ቤት ውስጥ ውላለሁ። የትም ምንም የለኝም። ልብስ ምናምን እኔ ወላሂ እኔ ማለት ነው ምን አይነት ነው እኔ ሰው ምረዳ ሰው ነኝ። ግን በዛ ሰዓት በቃ ገማው ያለሁት ገማው ሳልሞት ከዛ ልጆቹን የመረጡት 2 ልጆች ነበሩ። 2ቱ ከኢትዮጵያ የመጡ ናቸው። አንዷ ወንድሟ ትኬት ገዝቶ ወሰደ። እሷ ናት ቢጃማ ሰጠችኝ። 1 ቢጃማ ሽቲ ሰጠችኝ፣ 1 ባንድ ሰጠችኝ። እሷ ሄደችና በቃ ኢትዮጵያ ከገባሁ በኋላ ማትወጪ ከሆነ ድምፅ ሆንልሻለሁ አለችና ሄደች። እሷ ገባች። ከዛን እቺ ሴትዮዋ መጠችና መረጠች። ከዛ ስትመርጥ አንድ አለች ምግብ ምሰራ ግን እሷ አትሆንልሽም አለች። ለምን አለች። ፎቶ አላኪልኝ አለች። ከዛ ላኪት ስትልቆ አረ እሷን ወስዶ አለች። አይደለም እሷ አትሆንልሽም ተይ አለች። አይ እሷን ወስዳለሁ አለች። ከዛን ሂጂ አለች። እኔ አልሄድም አልኳት። ለምን አለች። እኔ አልሄድም፣ እኔ ሀገሬ መግባት ነው የምፈልገው። አልሄድም፣ ሻንጣይን ተቀበይልኝ፣ እኔ ሀገሬ መግባት ነው የምፈልግ። ብር ትከፍያለሽ አለች። የምን ብር ነው የምከፍለው አልኳት። ከኢትዮጵያ ቢመጣ ከፍልልሻለሁ፣ ግን እኔ እዚህ ነው በእጄ ነው መጥቼ እጅሽ ውስጥ ገባው። ለምንድን ነው የምከፍልልሽ አልኳት። ኧረ አትገቢም አለች። እሺ አልኩና ስራው ለኩኝ። ይቅርታ ፈዲላ፣ እሷ ከኢትዮጵያ ያመጣችሽ ደላላ አይደለችም እንዴ? አይደለችም። አፉ ስመጣ ነው እኔ ሄድኩኝ እሷ ጋር። ጭራሽ አንቺ ጠፍተሽ ነበር መሰለኝ። በአፉ ነው እሷ ጋር የገባሽው? በአፉ ነው እሷ ጋር የገባሁት። 2 ዓመት ሰርቼ እገባለሁ ለምን ይቃማ ያወጣለሁ ብዬ ነው እሷ ጋር የገባው። አይ በገዛችሽ ነው ወደ እስር ቤት የገባሽው። እሺ እኔ እኮ ከሀገር ቤት ያመጣችሽ መስሎኝ ነው። ከሀገር ቤት አላውቅም እሷ። ከዛ በቃ አነጋግራ ልታስፈራኝ ትፈልጋለች። ታውቃለች። ለማን ልናገር? የማንም ስልክ ቁጥር የለኝም። የሪም ብቻ ነው አለኝ። የሪም ራሱ ያለኝ ላይ መሰለሽ 1 ጊዜ ከሷ ወርቅ ስለገዛው ነው አለኝ። ዋትስአፕ ማለት ነው። ብዙ ጊዜ ለምኛት ተረሪም በእናትሽ ስልክ ስጭኝ፣ በእናትሽ ስልክ ስጭኝ ብያለሁ። ለምናታለሁ ግን አትመልስልኝም። በእናትሽ ከፈጣሪ ጋር ጊዜሽ መላበሉ ፓስወርድ ፈዲላዬ ሪም ቁጥሯን ፕሮፋይሏ ላይ የምታስቀምጠው ለስራ ነው እና ቮይስ ብታደርጊ ላትሰማው ትችላለች። ገባሽ? እሷ ፕሮፋይል ቁጥሯን የምትሰጣችሁ ወርቅ እንድትገዙ ነው እንጂ ልትሰማው ትችላለች ብዬ አላስብም። እሺ ለዛ ብላለች። እሷ ብላለች። ልጆች አማርኛ ምጽፉ ልጆች ለምኝ ጽፉላት እኔ ለስራ ነው እንጂ ደግሞ አላይን ቮይስ ብላለች። አንቺ አማርኛ መጻፍ ስለማትችል አማርኛ መጻፍ ለሚችሉ ሰዎች አስጠይቄ ነበር። መጀመሪያ ስራ ይሄኛው ስራ ሳልገባ አንድ ልጅ አገኘው እንዳጋጣሚ ሱቅ እንጂ ከዛ ለሞንኳት ይሄ ስልክ አይጽፍም አማርኛ ታውቃለች። ከዛ እሷ በሳ ስልክ ነው እንደው መጻፈችው እኮ የሀቢባን ቁጥር ምን ያልሻት? ምንድን ነው ያልሻት? ከያይባ ስልክ ቁጥር ታያለሽ አልኳት እሷን። ከዛ የያይባ ስልክ ለሪም ስልክ ቁጥር ስጭኝ አልኳት፣ ለሪም ማለት ነው። ከዛ አልመለሰችልኝም። እችኛዋ ደግሞ በእናትሽ የሀቢባን ስልክ ትፈልጋለች፣ እች ልጅ ተጎድታ ነው አለችው እና ርጃት አለች እና አየች እና የሆነ የጻፈችው
እኔ ይሄኛው የስራ ስልክ ነው አላይም። ቮይስ ብታደርጉልኝ አላይም። ስለዚህ ይቅርታ አለኝ። አዎ ኮሪም ለምን የምታስቀምጠው ባይዋ ላይ ቁጥሯን ፕሮፋይሏ ላይ የምታስቀምጠው ለስራና ለስራ ብቻ ነው፣ ሌላ ጉዳይ አትመልስም። ለዛ ነው ቁጥሬን ደግሞ እኔ ለማንም ቁጥሬን እንዳትሰጡብኝ ስላልኩ ነው። እሺ እንዳትቀየሚያት። ጠንቀኝ ነው አሁን ታውቃለች። እዛ እንትን መጀመሪያ ሌላ ሰው አስጠይቆ ነበር ሻንጣዬን። ከዛ ሻንጣ ኮማ ውስጥ ነው አለ አለች። ከዛ ሰው እየጠየቃት ነው። ከዛ ሰውዬው ጠይቁ ጊዜ ቀራማ አይቆጥሩባትም። የመጀመሪያ 1 ወር ቀራማ ነው የሚቆጥርባት እንጂ አላረቡ አይቆጥሩባትም። ለምን? በክስ ተይዟል። የእሷ ስራ የእሷ ነገር በክስ ስለተያዘ አይቆጥሩባትም። በህግ ተይዟል ያለው ማን ነው? ሀረቡ ነው አለኝ። ኦኬ እሺ። እሷ ግን በቃ ከወጥቼ ከደወልኩላት በኋላ እኔ አይመለከተኝም ነው አለች። በወይሳ ራሱ አለኝ እኔ አይመለከተኝም፣ በወንድ አስደውለሽኛል አስጨርሽው እዛው አለችኝ። ለመጨረሻ ጊዜ ያለችው ይሄንን ነው። በወንድ ስላስደወልሽብኝ ሻንጣሽን አታገኙም ነው። እሺ አሁን አንቺ የምጠይቅሽን ብቻ አጭር ነው የምትመልሽልኝ። ስምሽ ማን ነው? ፈሊሳ። ፈዲላ? ፈድሊሳ። ፓስወርዴ ፈድሊሳ። ፈድሊሳ? እኔ እኮ ፈዲላ መስሎኛል ስምሽ። ፈድሊሳ ምን የሚባል ስም አለ? ፈዲላ ነው ማለት ፓስወርዴ ፈድሊሳ ነው የሚሉ ግን እሷን አረቦቹን ፈዲላ ነው ብሎ ምጠሩ። በቃ ፈዲላ ቀበናሽ ፈዲላ ብዬ ሊያዝ ፈድሊሳ ችግር የለውም ያዝ። ፈዲላ ዱባይ ከመጣች ስንት ዓመትሽ ነው? እሷ ዱባይ ከመጣሁ 6 ዓመቴ ነው። እሺ የመጀመሪያ ኮንትራክት ቤት ስንት ዓመት ሰራሽ? 4 ዓመት። 4 ዓመት ሰርተሽ ለምን ወጣሽ ታዲያ? ደሞዜን በስርዓቱ አልሰጡኝም። ኦኬ ከዛ 4 ዓመት ከዛ በ4 ዓመት እሷ ሄድሽ? አዎ በምህረት አዋጁ ጊዜ ወደ እሷ ቢሮ ገባሽ እና አሁን ስንት ጊዜ ሆነሽ እሷ ቢሮ ከገባሽ? እሷ ቢሮ ከገባው ኖርማሊ 10ኛ ወሬ ነው። እሷ ቢሮ ከገባው ማለት ነው። እሺ ወደ ማነው ስሟ? ደላላዋ ሀና። ወደ ሀና ቢሮ ገባሽ። የመጀመሪያው ቤት 7 ወር ሰርተሽ 7 ወር ሰርተሽ ሰዎቹ ወደ ቢሮ መለሱኝ። ሰዎቹ ወደ ቢሮ መልሰውሽ ከዛ ሁለተኛው ቤት አስገባችሽ። ሰዎቹ ወደ ቢሮ ሲመልሱሽ ሻንጣሽን አልሰጡሽም፣ ባዶ ራቁትሽን ነው ሴት ላይ መልሰች። ምንም አልሰጡኝም። እሺ ሰዎቹ ወደ ቢሮ እሺ። ከዛ ሁለተኛው ቤት ስንት ወር ሰራሽ? 5 ወር። እሷ ጋር ከገባው 7 ወሬ 10 ወሬ ነው ካልሽ አፉ 2 ወር አልተጨመረም። አፉ ተጨምሯል። አፉ ካለቀ በኋላ ነው ሴት የሰራችው። የመጀመሪያ 7 ወር የሰራሁት 2 ወር አለ ኢቃማ ነው የሰራው። እሷ ጋር እኛ ጋር 5 ወር ነው የሰራው። እቺን ያለ ኢቃማ ማለት ነው 2 ወር ነው ከሰራችው። አፍስተ አይደለም ማውራው ማሪ። የመጀመሪያው ወር 7 ወር ሳይሆን 9 ወር ነው የሰራሽ። የመጀመሪያው ቤት 7 ወር ነው የሰራሁት። 7 ወር ሰርቼ ማለት ነው 2 ወር ኢቃማ ላሰራችኝ። ዝም ብላ ነው አሰራችኝ። እኔ የቆጠርኩትን 7 ወር እሷ ጋር እንደሰራው ነው። አፉ እንዳለቀ አፉ እንደተለቀቀ እሷ ጋር የገባ ፓስወርድ ልጅ። ሁለተኛው ቤት ስንት ወር ሆነሽ? 5 ወር ጨርሼ ነው ወጣሁ። ወደ ሁለተኛው ቤት አስገብታሽ ሁለተኛው ቤት 5 ወር ሰርተሽ ለምን ወጣሽ?
ኢቃማ ምክንያት ነው። ሻንጣዬንም አልሰጠችኝም። ኢቃማዬ ብሎክ ተደርጓል። የመጀመሪያው ቤተሰቦች ብሎክ ስላረጉት አሁን ሶስተኛ ቤት ገብተሻል? አሁን አለ ኢቃማ እየሰራው ነው። አሁን ሶስተኛው ቤት ስንት ጊዜ ሆነሽ? 2 ወር። ይሄ ሁለተኛውን አልጨረስኩም። 5 ቀን ይቀረኛል። ከሊ ወሊ ማለት ነው ያለ ኢቃማ። አዎ አለ ኢቃማ። ስለዚህ በአጠቃላይ ሻንጣሽ ከተወሰደ 7 ወር ሆኖሻል። እንዴት 7 ወር ሻንጣ መርሳት አልቻልሽም? 5 ወር እዚህኛው ቤት፣ 2 ወር እዚህኛው ቤት። ኦልሬዲ ከዛ ቤት ሻንጣሽን ጥለሽ ቆጣሽ 7 ወር ሆነሽ። ሰው እንዴት 7 ወር ሙሉ ለሻንጣ ያለቅሳል? ምንድን ነው ይናል ሻንጣሽ ውስጥ ያለው? ልብስና ጫማ ነው አይደል? ስንት ያወጣል? ልብስ፣ ጫማ፣ ወርቅ እና መሬት የገዛሁት ወረቀት ፕሪንት አድርጌ ውስጥ አለ። እሱ ችግር የለውም። መሬት የተገዛበት ወረቀት ፕሪንት ድጋሚ ፕሪንት አድርገሽ ማስወጣት ትችያለሽ። ምን ችግር የለውም። ግን ወርቅሽ ስንት ግራም ነው? 8 ግራም ወርቅ እና 700 ሪያል ከፍለሽ 700 ድርሃም የከፈልሻት ሻንጣሽን እንድታስወጣልሽ ነው ከሰዎቹ። 700 ድርሃም ከፍለሻትም ሻንጣሽን አልሰጠችሽም። አሁን 7 ወር ያለቅሽው ስንት ሻንጣ ነው? 4 ሻንጣ ነው። ትልልቅ 4 ሻንጣ። እሺ አሁን ቁጥሯን ላኪልኝ እና እስኪ ላናግራት። ፎቶ አለሽ? ፎቶ የለኝም፣ ቁጥሯን አለኝ። እሺ ፎቶ ከሌለሽ ታዲያ ቮይስ አድርጌላት ካልመለሰች ወይ አልመጣም ካለች ፎቶ ከሌለ ምን ልናደርጋት እንችላለን? ስልክ የባንክ ስልክ አለኝ፣ ብር ላኩ አካውንታ አለኝ፣ ሪሲቱ እኔ ጋ አለ። እሱ እኮ ምንም አያደርግም ማሪ። ፎቶ ቢኖራት ፎቶሽን እንለጥፍብሻለን ብለን በፎቶ አስፈራርተን እንድትመልስ እንጠይቃት ነበረ። ፎቶ ከሌለሽ ምን ቁጥርሽ ይለጠፋል ብለን ነው የምናስፈራራት? ወይስ የባንክ ደረሰኝ ይለጠፋል ብለን ነው? የሴትዮዋን ወደ ደረሰኝ ብለሻል። ሴትዮዋ ናት ያስገባችልኝ ብለሻል። በምን ሴትዮዋ ሰጥታኛለች። ደረሰኙ እኮ ደረሰኙ ይለጠፋል ብለን ምን ብለን ፎቶ አታረግም። ፎቶ አታረግም። የዚህ ሀገር እንትኑ ነው ብታረገው። ባገኘሻት ሰዓት ፊት ለፊት ለምን ፎቶ አላነሳሻትም? ቀስ ብለሽ ተደብቀሽ ከመውጣትሽ በፊት ከቢሮ እንዴት አርጌ ስልኬን ራሱ ማለት ስልኬን ራሱ እኔ ደብቄ ስልኬ ራሱ ከልጆች ሁሉ ትወስዳለች። ስልኬ ራሱ ከዚህ ሴትዮዋ ጋር ዱባይ ሄድኩ ሴትዮዋ ጋር ነው አውጥቼ ስልኬን ፓንቴ ውስጥ አደብቄ ነው ይዤ የወጣሁት። ከስልክ ምንም ባትጠቀሚ እሷ ጋር። የቢሮ ስም ምንድን ነው? አጅማን እኮ የቦታ ስም ነው ማሪ። የቢሮ ስም ኤጀንሲ እኔ አላቅም ወላሂ። የድርጅቱን ስም ካላወቅሽ ፎቶዋ ከሌለሽ በምን መልኩ ነው እኛ ከሷ ሻንጣሽ እንድናስመልስልሽ? እኔ በጸባይ ጠይቅልሻለሁ። አልመጣም ካለች ፎቶሽን ለጥፋለሁ ብዬ እንኳን ማስፈራራበት ፎቶ የለኝም። ላኪልኝ አሁን ስልኳን። በዚህ ላይ ላክልሽ በዋትሳፕ ቁጥር ያለሽ አይደለ? ቁጥሬን በእርዳታ አግኝተሽ ነው ቮይስ ታደርግልኝ ነበር። አዎ ስልኳን አሁን ላኪልኝና ላናግራት። እሺ የሚያውቋት ካሉ ፎቶ ከላኩልኝ ፎርዋርድ ባረግልሽ ፊቷን አይተሽ አንቺ እሷ ናት አይደለችም ትነግሪኛለሽ አይደል? የድርጅቱን ስም አላውቅም አለች እኮ ወዶቼ። ምንም አታውቅም ልጅቷ። ስሟ ሀና እንደሆነ ብቻ ነው የምታውቀው። የሚያውቃት ሰው ካለ ግን ለእኔ ፎቶ ከላከልኝ ፎቶዋን ለእሷ ልኬላት እሷ ናት አይደለችም መጠየቅ እንችላለን።
የደላሎች ግፍ መቼም ነው የማያልቀው። እናንተ መምጣት ካላቆማችሁ በስተቀር መቼም ምንም እውነት ዝም ብሎ ድካም ብቻ የሆነ ነገር ነው የደላሎች ጉዳይ። እናንተ አትሰሙም፣ ትመጣላችሁ በህገ ወጥ ደላሎች። እነዚህ ህጋዊዎቹም ጨካኝ ናቸው። በእርግጥ ግን አትሊስት ህጋዊዎቹን መክሰስ ይቻላል። ኢትዮጵያ ማስከሰስ ይቻላል ህጋዊዎቹ። እናንተ ግን የምትመጡት አየር ላይ በሚሰሩ በህገ ልሻለሁ። እሺ አስተዋውቂ። እስከዛ አንቺ ሚት አድርጊ ማሪ። ያፓሲ ስታፍ አድርጋለች። ከእሷ ቀጥሎ ኪያ ታስተዋውቅሽ። እኔ ቮይስ እግዚአብሔር ያግዝሽ። ሌላ ምንም ማለት አልችልም። ላይ ያ ፐርፊውም እንባላለን ጋይስ። የምንገኘው ዱባይ ነው። ዱባይ ዴራን ያለ ነው። እንግዲህ የተለያዩ ሽቶዎችን እኛ ጋር መታችሁ ማስቀመም ትችላላችሁ። አሁን ደግሞ አዲስ ነገር ያመጣ ነው ነገር ምንድን ነው? ለገና የሚወጣ እጣ አለ። ሶሪ፣ ያ እጣ ምንድን ነው? ልክ አንድ ሽቶ 100 ድርሃም ስትገዙ ሽቶ 100 ድርሃም በፎቶ የሚሆን ይሰጣችኋል ማለት ነው። ይህ ኩፖን የእጣ ቁጥር አለው። ሰው የእጣ ቁጥሩ የሚወጣው መች ነው? ለገና ዋዜማ ነው ማለት ነው። ለገና ዋዜማ ይወጣል። ስለዚህ ከእናንተ የሚጠበቀው ሽቷችሁን እየገዛ ማለት ነው። ስለዚህ ለሁላችሁም መልካም እድል እመኛለሁ። እድለኛው ማን እንደሆነ አይታወቅም። የገና ዋዜ ማለት ነው የሚወጣው። ስለዚህ ያ ፐርፊውምን ፎሎ እያደረጋችሁ በቤታችን እየመጣችሁ ያሉትን ሽቶዎች ኦርደር እያደረጋችሁ እንዲሁም የእጣው ተካፋይ መሆን ትችላላችሁ። ለምሳሌ ለፍቅረኛችሁ እዚህ ጋር የኔ ፍቅር ብላችሁ በማሰራት ለእናት ለአባት ሊሆን ይችላል፣ በፎቶ በልጃችሁ ስም በእናት በአባት ስም ማሰራት ትችላላችሁ ማለት ነው። ጋይስ ስለተከታተላችሁኝ አመሰግናለሁ። ቤቱን ፎሎ ማድረግ እንዳትረሱ። ይሄንን ያለነው ዱባይ ነው። መምጣት የምትፈልጉ በአካል መምጣት የምትፈልጉ ዱባይ ዴራን ያለነው አልበረሃ ማለት ነው። አልበረሃን ያለነው መምጣት ትችላላችሁ። ፍቅረኛም የለኝም የምትሉት ችግር የለውም። የኛ ሽቶ ፍቅረኛም ያመጣል፣ ባልም ያመጣል። ችግር የለም። አመሰግናለሁ። እሺ ሌላ የሚያወራ ሰው ከሌለ ልቀጥል ማለት ነው ጋይስ። ፓኬጆቹ በጣም ነው የሚያማምሩት። ኦኬ አዎ፣ የሚያወራ ሰው ከሌለ እኔ ልቀጥል አይደለ? ሶ ፓኬጆቹ ይሄንን ይመስላሉ። በጣም ሞደርን ናቸው፣ ደስ የሚሉ ናቸው። ስታዩቸው ራሱ በጣም አጓጊ ናቸው እና ይሄን 1 ሚሊዮን ብር ማን እንደሚወስደው እንግዲህ አይታወቅም። ሁላችሁም እድላችሁን ሞክሩ። ልክኛ ላይቭ በምንገባበት ሰዓት ደግሞ ላይቫችን ላይ መታችሁ ኦኬ ቤቱን ፎሎ እያደረጋችሁ ላይቫችን ላይ መታችሁ ደግሞ የምትፈልጉትን ሽቶዎች ማስቀመም ትችላላችሁ። በራሳችሁ ፍሌቨሮች በራሳችሁ ምርጫ ማሰራት ትችላላችሁ። ለምሳሌ ቫኒላ ካንዲ፣ ፍሩት፣ ቸኮሌት ምናምን ሊሆን ይችላል እና በራሳችሁ የምትፈልጉትን ሽቶዎች ትችላላችሁ ማለት ነው እና በጣም ጽድት ያሉ ሽቶዎች ናቸው። በነገራችን ላይ በጣም ራሳቸው የሆነ መዓዛ አላቸው። ጠርሙሱ አንድ አይነት ይሁን እንጂ ሽታው በጣም የተለያየ ነው። በጣም ቆንጆ ነው። ሶ በራሳችሁ ፍሌቨሮች ማስቀመም ትችላላችሁ ማለት ነው ጋይስ። ኦኬ ያ ፐርፊውም ለእናንተ ለየት አድርጎ ያዘጋጀው ደግሞ ምንድነው ካላችሁ እጣ ነው። ያ ብር እጣ ይደርሳችኋል ማለት ነው። ኦኬ አንዱ ሽቶ 100 ድርሃም ዴሊቨሪ 25 አለው። ወደ ኢትዮጵያም እንልካለን። እንግዲህ የምታዩት
የወሰዱ ልጆች ናቸው። ሳያመልጣችሁ ቶሎ ብላችሁ መቁረጥ ትችላላችሁ ማለት ነው። ጊዜው ገና ነው፣ ገና ደግሞ ገና ነው ብላችሁ እንዳትዘናጉ። ኦኬ እንዳትዘናጉ። ከወዲሁ እጣ እየቆረጣችሁ እንትን ማለት ትችላላችሁ ማለት ነው። እጣ እየቆረጣችሁ መውሰድ ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። በጣም ብዙ አይነት ሽቶዎች ናቸው፣ ለወንድም ለሴትም ቆንጆ ሽቶ አለ ማለት ነው። ጋይስ ስላዳመጣችሁኝ አመሰግናለሁ። ከዛ ለእንትና ለፈዲላ ምላሽ አነግራታል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። ክያ ነቃቤ ተኝቻለሁ። እንደናንተ ተነስቻለሁ እኮ አልተኛውም እኮ ነቃቤ የሚል ኮሜንት። እንደ ነጋዴ ይኸውልሽ፣ ሌሎቹ የማስታወቂያ ሰዓታቸው ላይ በደንብ ነው የሚያስተዋውቁት። አንቺ ባጭሩ ትንሽ አውርተሽ እኔ ጨርሽልሻለሁ። ላይ ኮሜንት እያዩ ነው። ቆይ ደጋግሙን ነቃቤ ነጋዴ ነቃ ቀልጠፍ ማለት አለበት። ሰላም ሰላም ቤተሰብ፣ እኔ ኪያ እባላለሁ። የምኖረው ቤሩት ሀገር ነው። የሚይዛቸው እቃዎች ደግሞ ብለሽ እቃዎችን ትዘረዝሪያለሽ። ሂውማን ሄሮችን ይዛለው፣ የባልትና ውጤቶችን፣ ልብሶችን፣ እንዲሁም የስኪን ኬር የቆዳ ክሬም፣ የተለያዩ ነገሮች ለቆዳችሁ ለፀጉራችሁ ውበት እኔ ኪያ አለሁላችሁ ትያቸዋለሽ። እሺ ሰላም ብያችኋለሁ ሁላችሁንም። እሺ ነቃ ነቃ ይላለሁ። ያው ቀስ በቀስ ለምዳለሁ፣ ልምዱን ስለሌለኝ ነው እንደዚህ በቪዲዮ ወጥቼ መናገር። ቅድምም ተናግሬያለሁ። ለዛ ነው እኔ በቤሩት እገኛለሁ። የተለያየ የፀጉር ቅባቶችን ነው በአጠቃላይ ፀጉርን ያካተተ ነገር፣ እንዲሁም ደግሞ የባልትና ውጤቶችን፣ እንዲሁም ደግሞ ክሬሞች፣ ሳሙኖች ናቸው እኔ ጋር የሚገኙት ማለት ነው። የተለያየ ቅባቶች የምታጡት ነገር የለም። ብዙ አይነት ቅባቶች አሉ ማለት ነው እኔ ጋ። እንዲሁም ደግሞ ለሹሩባ ለቁጥጥር የሚሆኑት ዊጎችን፣ እንዲሁም ደግሞ የመኒ ማርም ኦሪጂናል አለ፣ ብሮች ታገኛላችሁ። ለጊዜው ቦታ ስለሌለን ማድረስ ብቻ ነው ስራችን። እስከ ቤት ድረስ እናደርስላችኋለን። እንዲሁም ደግሞ በብዛት ለምትፈልጉ በብዛት እናከፋፍላለን። መከፋፈያ ቤት ነው ማለት ነው። ለጊዜው ቦታ የለንም፣ መከፋፈያ ቤት ነው። ስላዳመጣችሁኝ አመሰግናለሁ። ለጊዜ ደግሞ ያው ለወደፊት ልምድ ሲኖረኝ በደንብ አስተዋውቃለሁ። ለአሁኑ ግን ይሄ ነው ማስተዋወቅ የምችለው። ጎበዝ ጎበዝ፣ ኢምፕሩቭ እያረግሽ ነው፣ እያሻሻልሽ ነው። አንበሲት በርትተሻል፣ ጎበዝ። እሺ ፈዲላ፣ ለደላላሽ ለእንትና ቮይስ አድርጌላታለሁ። ስትመልስልኝ ታስራለሁ። ግን አንድ ራይት ነው ቁጥሯ ይሰራል። እርግጠኛ ነሽ አይደል? አንድ ራይት ነው የላኩላት ቮይስ፣ ሁለት ራይት አልሆነም። አንድ ራይት ነው ቁጥሯ ይሰራል። ቀጥታ ራሱ እሱን ቁጥሯ ይሰራል። ቅርብ ጊዜ ራሱ ድምፅ ይዤ ኦኬ፣ በቃ ኦንላይን ስላልገባች ነው ማለት ነው። እኔ ሁሉ ነገር ማስረጃ እንዲኖረኝ ከማንም ሰው ጋር ቀጥታ አላወራም። በዋትሳፕ ነው ማወራው። ለእያንዳንዱ ነገር ቢክዱ ያወራነው ነገር ማስረጃ እንዲቀመጥ ወደ ሁለተኛ ዋትሳፕ ፎርዋርድ ስለማደርገው እኔ ቀጥታ አላወራም። ገባሽ? ደጋግማ ፎቶዋ አለኝ የምትል ልጅ አለች። ፎቶዋ ካላት ለፈዲላ ትላክላትና ፈዲላ እሷ መሆኗን ስታረጋግጥ ለምን ትልክልኛለች? እንትን ማለት ነው ማሪ። እቃሽ ሻንጣሽ ስትገምች ስንት ያወጣል? ከ8 ግራምሽ ወርቁ ውጭ ልብሶች ናቸው አይደል? ወላሂ ሀቢባ እውነት ለመናገር ማለት በፊት ሰራ 600 ነው ሰራ። እሺ ታጣው ይቀይራውት ማለት ወላሂ አዝም አመት ሰርቼ ተከታታይ ሰርቼ ቀለብኩ ቁራሽ እኮ። ስለዚህ በአጠቃላይ 4ቱ ሻንጣዎችሽ ስንት ያወጣሉ ሲገመት? የለቀቆች ነው ቆየ ከወርቁ ሌላ ያወጣሁት 6000 ብር የኢትዮጵያ ማለት ነው። የወንድ ቤሳ ሁሉ ምናምን እና ማሽን ሁሉ አለ። ማሽን ይሄ ቤት እንትን የምለው ማለት በቻርጅ የሚሰራው የምን ማሽን? ቤት የሚያጸዳው ይሄ በቻርጅ የሚሰራው ቤት የሚያጸዳው
ይሄ መከለሳዬ እሱ ስንት ነው? 1000 ብር ነው። 1000 ብር ይሆናል አይሆንም? ስንት ነው? 200 1200 ነው ሴትዮዋ የጠለበችልኝ ቫኪዩም። በቻርጅ ቦተሽ ምታስቢ እሷ ናት ጠለበችልኝ። ጠፍቼ የሰራኋት ሴትዮ። ጥሩ። ስለዚህ ቀይ በአጠቃላይ 6000 ድርሃም ያወጣል ብለሽ ትገምቻለሽ ሻንጣሽ? ወላሂ ገምታለሁ። እንግዲህ እስኪ እኔ ቮይስ አድርጌላታለሁ እና ምላሿን እንጠብቃለሁ። ፎቶዋ ከደረሰሽ ግን ላኪልኝ። ዋትሳፕ ላይ ፎቶዋ ያስፈልጋል። እሺ፣ ማንም ሰው ከላከልሽ ፎቶዋ ላኪልኝ። እሺ፣ ልክልሻለሁ። በቃ መልሱን እንጠብቃለን። ስትመልስልኝ እጠራሻለሁ ዋትሳፕ ላይ ምላሽ ስትሰጥ። እሺ እናቴ፣ ምንም ችግር የለም፣ አይዞሽ። ፎቶዋ አለኝ የምትል ልጅ አለች። ፎቶዋ አለኝ የምትል ልጅ ካለች ለአንዳችሁ ለሞዴሬተሮች ትላክ፣ እኔ ለእኔ ላኩልኝ። እኔ ደግሞ ወደ እሷ ፎርዋርድ ላድርግና እሷ ናት አይደለችም ብዬ እናረጋግጥ። አናቅማ፣ እሷ ትሁን አትሁን አናቅም። ምን አይነት የቤት መጥረጊያ ነው ግን 1200 ድርሃም የሚያወጣ? እኛ ቫኪም አለን ግን አድኖ ስንት የኛ ግን በቻርጀር አይደለም በሶኬት ነው የሚሰራው። ስንት እንደገዛ ነው አላስታውስም። ከ200 ሪያል አይበልጥም የገዛ ነው ይመስለኛል። ሜቢ እሷ እነዚህ በቻርጅ አድርጋችሁት ከዛ ስትጨርሱ ያለ ገመድ እንደፈለጋችሁ ቤት ውስጥ ውሃ ውስጡ ከታችሁ ውሃና አረፋ እንደማጠብ ምንጣፍ እንደማጠብ የሚያጸዳ ነገር ማስታወቂያ አይቻልም። ሜቢ እሷ ይሆናል። አቡ ችግር ላይ ነኝ፣ የገንዘብ አይደለም እባክሽ። ይዞታል ጠብቁ። ሰላም ሰላም፣ እንዴት ሆነሽ? ሰላም ነው፣ ሰላም ነው። እንዴት ነው? ሀቡዬ ደነገጥኩ እኮ እኔ አላመንኩ። ብዙ ጊዜ እየጻፍኩ ነበረ። እንዴት ነሽ? ምን ገጥሞሽ ነው? እኔ ሳይሆን እህቴ ነው እዚህ ያለችው ዱባይ ማለት ነው። ታዲያ እህትሽ እራሷ ትምጣ። ጉዳይ የሰው እንትን ነው ያለችበት ችግር ላይ ነው በጣም እንትን ደላላ ይዛት ማውራትም ስልክ ምንም የለም። ማውራት አትችልም። ደላላው እገልሻለሁ ብላት እየደበደበች ብር ከቤተሰብ ላክ እያለቻት ማለት ነው። በምን ነገረችሽ እህትሽ ደላላዋ እየደበደበቻት እንደሆነ? እንዴት አወቅሽ? ቤተሰብ ደወሉልኝ። ቤተሰብ እንዴት አወቀ? ደውላ ቤተሰብ ጋር አስደውላ በራሷ ማለት ነው። ደላላዋ በራሷ ስልክ አስደውላ ለቤተሰብሽ ይሄን ያክል ብር አስገቢ፣ እነሱ ካላስገቡ እኔ እገልሻለሁ ብላ ደውላ እየደበደበቻት ማለት ነው እነሱ ፊት። ከዛ ቤተሰብ ደንግጦ እያለቀሰች እናት ጮሃ ደንግጣ ተነስታ ሰፈር ሁሉ ሰብስባ ማለት ነው ልጄ እየሞተችብኝ ነው እና ብር ካላችሁ ሁሉም ያለውን ነገር ይስጠን እያለች ከዛ እኔ ጋር ደወሉ። እኔ ስደውልላት ደግሞ ጭራሽ ስልክ አታነሳም። ከዛ ደግሜ ደወልኩ። ከዛ ትሳደባለች፣ ትሰድበኛለች። እኔ እንደው ነገሩ ራሱ ለማጣራት ያው ልዩታ ዘመዴ ናት፣ እህቴ ሳይሆን ዘመድ ናት። ከዛ ሰው አፈላልጉ በቃ እሷ እዛ ያለች ቢያንስ እስቴ ከረዳች ምናምን ብሎ እንትን አሉኝ፣ ደወሉልኝ። በዛ ምክንያት ደውዬላት አንድ ቀን አነሳችና በቃ በስድብ ምናምን ወረደችብኝ። እንደው መልስ ራሱ ልትሰጠኝ ፈቃደኛ አይደለችም ደላለዋ ማለት ነው። ከዛ እኔ ነገሩ ራሱ ምንም አልገባኝም እና እዛ እንዴት ነው እዛ ብር ከፍላ አልመጣችም ልጅ እዛ ኢትዮጵያ ምንም አልከፈለችም፣ ለምን ብር የምን ብር ነው እዚህ የምትጠይቀው ብዬ ጠየኳት። ቤተሰብ መልሼ ጠየቅኩ ማለት ነው። ምንም መጀመሪያ ላይ ምንም አላቅ ነበረ ማለት ነው። ከዛ በኋላ ነው ስረዱኝ። ከዛ እዛ ወደ 200 ሺህ ከፍላ ነው መጣችሁ አሉኝ ኢትዮጵያ ማለት ነው። አሁን እዚህ መጨረሻ ላይ እዚህ ከመጣች በኋላ ደግሞ 175 ሺህ ብር ካላስገባ ቤተሰቦችሽ ካላስገቡ
እኔ እዚህ እገልሻለሁ ብላ ደውላ ቤተሰብ እየሰሙ ማለት ነው። ምግብም ከልክላ ውሃም ከልክላ ቤተሰብ እየሰሙ እነሱን እያሰማች ልጅቷን እየደበደበች ታስጨዋለች ማለት ነው። ከዛ ልጅቷ ድረሱልኝ፣ ነፍሴን አውጡ፣ በቃ የቱም ብላችሁ ይሄንን ብር ክፈሉልኝና አውጡኝ። ከዛ እኔ መጨረሻ ደውዬላት አንድ ቀን እየሰደበችን ስድቧም ዝም ብዬ አዳመጥኩና ከዛ በእናትሽ መልስ ስጭኝ እስቲ ምንድነው ችግርሽ ምናምን ብዬ ጠየኳት። እኔ ኢትዮጵያ ላይ እሷን ሳመጣት ምግብም እችላለሁ ምግብም ቋንቋም እችላለሁ ብላኝ ነው እየመጣችሁ። እዚህ ስትመጣ ደግሞ ምግብ አትችልም ቋንቋም አታውቅም አለችኝ። ግን ልጅቷ 3 አመት ሳውዲ ሰርታለች ከዚህ በፊት እና ታዲያ እንደዚህ ከሆነ ሌላ በቃ ምግብ በጽዳት አስገቢ አልኳት። እኔ በጽዳት አስገቢ ለምን ዋሽ ታመጣችሁ አለችኝ። ለምን ዋሸችኝ? እሺ ታዲያ ሁሉም ሰው እኮ እዚህ ለመምጣት ዋሽቶ ይመጣል። ይሄ ታዲያ ይሄን ሁሉ ድብድብ ምን ያስፈልጋል ምናምን ስላት በቃ እኔ የወጪ ያወጣሁት ብር አለ፣ ይሄንን ወጪ ካልከፈላችሁልኝ አለቃትምም፣ ስራም አላስገባ፣ ወረቀቷ ደግሞ ብሎክ ሆኗል። እንደውም ብር ካላመጣችሁ ሁለተኛ መልሰሽ የስልክ ላይ አትደውይ አለችኝ። ከዛ ወላሂ ሀቡ የቤተሰብ ገጠር ላይ ያሉ ሰዎች ናቸው። መሬት ሽጦ ነው የላኳት ማለት ነው። እቺ ልጅ መሬት ሽጦ ያሉት ሁሉም ነገር ሽጦ ነው። አሁን እናት መንገድ ላይ ሆና እየለመነች ማለት ነው። ልጄ ልትሞትብኝ ነው እና ብር ያላችሁ ስጡኝ ብላ አሁን እየሰበሰበች 2 ሳምንት ይሆናታል። ያን ብር ራሱ አልሞላለትም። እኔ ደግሞ እዚህ እኔ የልጆች እናት ነኝ፣ ብር የለኝም። ከዛ ቢያንስ እሺ በቃ እኔ ላስገባልሽ፣ እሺ አካውንትሽ ላኪልኝ ልጅቷ እንዳትደበደብ ብዬ በቃ ቢያንስ በቃ ላኪልኝ አካውንትሽ፣ በቃ እኔ ትንሽም ልልክልሻለሁ አልኳት። ከዛ አካውንቷን ላከችልኝ። ቤተሰቡም እስካሁን ብር አልሞላላቸውም፣ ግን ምግብ አትሰጣትም ለልጅቷ። በየቀኑ ነው የምትደበድበው። ትንሽ ቆይታ ደግሞ 1 3 ቀን 2 ቀን ትቆይና ቤተሰብ ዝም ካሉ ማንም ካልደወለ ራሷ ደውላ ቤተሰቦችን እያሰማች ትደበድባታለች ልጅቷ። እና ይሄን ምንም ማድረግ አልቻልኩም። እኔ ለእኔ ስንት ነው ማስገባልሽ? በቃ ልጅቷ እንዳትደበደቢያ ስንት ላስገባልሽ ስላት 3500 ድርሃም አስገቢ ያለችኝ። ግን ልጅቷ ከዚያ በፊት 200,000 ከፍላ ነው ከኢትዮጵያ ወጣችው ማለት ነው። አሁን እቺ ልጅ ምን ጥፋት አለባት? በቃ ዋሽታ ነው መጣችው። የሰው ቪዲዮ ልካ ምግብ አውቃለሁ ብላ ዋሽታ መጣችው። ስለዚህ ወንጀል ናት። ወንጀል ሰራችና በቃ እዚህ ስትመጣ ምንም አታውቅም። ይሄ ነው በቃ እሷ የምትለኝ። እና መብቴ ካላችሁ ብዬ ነው እናንተ ጋር በጣም እንደውም ብዙ ስንት ጊዜው እየጻፍኩ ነበረ። እሺ እህቴ አንቺ የት ነው የምትኖሪው? እኔ እዚሁ ዱባይ ነኝ። እኔ አሁን ያለው ራስ ልኬማ ነው። በጣም ጥሩ። እሺ መጀመሪያ ስትገቢ እህቴ ናት ብለሽ ለምን መዋሸት ፈለግሽ? ና ያን ትንሽ ዘመድ ነው ዘመድ ነው ገባሽ? አሁን እህት ነው ግን ይሄን እሷ መምጣቷ ያን የአጎቴ ልጅ ናት። እነዚህ ከመጣሁ ትንሽ ስለቆየው እንደዚህ በቃ እሺ እናቴ እሺ በቃ ችግር የለም። እሺ አሁን እቺ ልጅ ደላለዋ እጅ ላይ ስትደበደብት ሞት አይቆጭሽም? ወላሂ ቆጨኛል። ታዲያ ለምን ቀጥታ ፖሊስ ጣቢያ ሄደሽ የደላለዋን ስልክ ለምን አትሰጭም? ዘመዴን አግታ እየደበደበቻት ነው ብለሽ ዱባይ እየኖርሽ ኢትዮጵያ ብትሆን እሺ አትችይም። ዱባይ ውስጥ ነው ያለሽው። ለምን አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ዘመዴን እቺ ደላላ አግታ እየደበደበቻት ነው ብለሽ ቁጥሯን ብቻ ለፖሊስ መስጠት እኮ ነው። ለምን አላደረግሽም? እንደዚህ ቢያረግ ለፖሊስ መስጠት ይችላል አይደል? ፖሊስ በስልኳ ቀጥ ብሎ ሄዶ
ዘመድሽን ያድናታል። ለምን ይሄን አላደረግሽም ነው የኔ ጥያቄ። እኔ ወላሂ አላደረኩም እንደዚህም ብዬ አስቤ ግን አላቅም። ግን መቼ ፖሊስ እኔ መስረጃ አምጪ መቼ ደበደብሽ አልደበደብኩም ብላ ልትክድ ስለምትችል እውነት ከተደበደበች እኮ ጥሩ እኮ የሚሆነው ፖሊስ ዝም ብሎ እኮ አንቺን ሊያምንሽ አይችልም። ይሄድና ልጅቷ ሰውነቷ ላይ ተመርምሮ ምንም አይነት ድብደባ ከሌለ አንቺ ትታሰሪያለሽ ስለዋሸሽ። ሳትደበደብ ተደበደበች ብለሽ ሰው ስለከሰስሽ አንቺ በህግ ትጠየቂያለሽ። ገባሽ? ሁሉ ነገር በማስረጃ ለመመረጃ ነው። አንቺ ተደብድባለች ብለሻል። ስለዚህ ሄደሽ የደላላዋ ቁጥር አቅራቢያሽ ለሚገኝ ፖሊስ ጣቢያ ትሰጫለሽ። ከዛ ፖሊስ ይሄዳል። ፖሊስ ሄዶ እሷ አልደበደብኩም ስትል ደላላዋ የልጅቷ ገላ ይመረመራል። ሰውነቷ ላይ ዱላ አርፏል አላረፈም የሚለው ትመረመራለች። ገባሽ? እውነት ከተደበደበች አሻራ ያርፍባታል እኮ ሰውነቷ ላይ። አዎ ግን መቼም እናት እኮ አትዋሽም። ወላሂ ለሊት ነው በቃ ጮሃ ሁሉ ሰው። ኧረ እናት አትዋሽም እኮ። እናት ስለማትዋሽ እውነተኛ መረጃ ስለሆነ ለምን አንቺ ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ላይ የደላሏን ቁጥር ለምን አትሰጭም ለፖሊስ? ምን ያዘም ደላላ መረጃ አምጪ እንዳይለኝ ቤተሰብ ነው የነገረኝ ብል መረጃ አይሆን ቤተሰብ የነገረኝ ሲሄዱ መረጃውን ያገኛሉ። ሄደው ልጅቷን ሲያገኙ እውነት ለመደብደቧ ሰውነቷ ላይ አሻራ ይገኛል። አሁንም እኮ እሷ ጋር ነው ያለችው። አሁንም ቀን በቀን ነው የምትደበድባት። ምግቡ ምንም አልሰጣትም እኮ። ስለዚህ ይሄ ትልቅ ማስረጃ ነው። ሲሄዱ ያገኟታል። ስለዚህ አንቺ ህጋዊ ነሽ አይደል? ጠለብ ቤት ነሽ። ህጋዊ እስከሆንሽ ድረስ ኢማራት ውስጥ እስካለሽ ድረስ ለምን አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ አትጠቁሚላትም? ነገ ብትሞት ከሚቆጭሽ ዱላ ድብደባ በዝቶባት ሞታ ከምትጸጸች ለምን አቅራቢያሽ የሚገኝ ሰዓት ሄደሽ ለፖሊስ አትጠቁሚ እኮ? አሁን ይሄን እሱ ድጋሚ የመር መጠየቅ ይሄ ህግ ነው? ይሄ አትችልም፣ መብት የላትም። ለዛ እኮ ነው በህግ ትጠየቅምልሽ። መብት የላትም፣ መደብደብ መብት የላትም፣ ተጨማሪ ገንዘብ መጠየቅ መብት የላትም። ስለዚህ አንቺ ከቤትሽ አቅራቢያ የሚገኝ ፖሊስ ጣቢያ ሄደሽ ይህንን ለፖሊስ መጠቆም እና ዘመድሽን ከዚች ደላላ እጅ ማዳን ነው ያለብሽ። እሺ ብሎክ አሁን አንድ ሰው ቪዚት ቪዛ መጥቶ ግን አንድ ወር ነው በቃ ማሬ። ስለ ቪዛ ስለ ብሎክ ትተሹ ነፍሷን ብናድን አይሻልም? መጀመሪያ ነፍሷ ከዳነ በኋላ ብናወራ አይሻልም? ስለ እንደዚህ አይነት ጉዳይ ነፍስ አይቀድምም? ቅድሚያ መስጠት ላለብን ለነፍሷ ቅድሚያ አንሰጥም? አንቺ እየተደበደበች ነው ምግብ አይሰጣትም እያልሽ ስለ ቪዛ ማውራት አይከብድም እኮ? ብሎክም ሆናለች ከዚህ ቤቱም መውጣት ብሎክ ሆነች አልሆነች የነፍስ ጉዳይ ነው አይደል? እየተራበች ነው ብለሻል አይደል? ምግብ አይሰጣም። እየተደበደበች ነው ብለሻል አይደል? ስለዚህ አንድ ሰው ከቪዛ ከቀራማ ከብሎክ ከገለመሌ በፊት መኖር ይቀድማል። ታዲያ ለምን ስለ ነፍስ አናወራም? ስለ ነፍስ ስናወራ አንቺ ዱባይ ላይ ህጋዊ ሰው ነሽ። ለምን አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ጥቆማ አትሰጭላትም? 5 ሰዓት ታወጪ በነፃ ለምን ይሄን መታረጊ? እሺ እዚህ ያለ ፖሊስ ስቴሽን መጠቆም ይችላል ወይ? የትኛው ፖሊስ ጣቢያ ሄደሽ ዘመድ በደላላ ታግዳ እየተደበደበች ነው፣ ኤኒታይም ነፍሷ ሊያርፍ ይችላል፣ ልትሞት ትችላለች፣ አጋግለሽ ደንግጠው ቶሎ ተነስተው እንዲሄዱላት መንገር ብቻ እኮ ነው ከአንቺ የሚጠበቀው። ስልክ ቁጥርሽን ስጪኝ፣ ፎሎ አፕ አደርጋለሁ። ፖሊስ ጣቢያ መሄድሽን ምን እንዳደረግሽ እንድትነግሪኝ ስለምፈልግ ቁጥርሽን እዚህ ጋር መስጠት ትችላለሽ ወይስ በውስጥ ነው? 05 دوري هناك وانا ادور هنا. روحي تبين نكمل يلا. ንገሪኝ። ቆይ አንዴ ቆይ ፕላስ 971 እሺ 5 6 6 96 42 61 ማነው ስምሽ? ማለት አስና። እሺ ቮይስ አደርግልሻለሁ። እሺ ሀቡ እያመሰግናለሁ። እሺ
ቮይስ አድርጌልሻለሁ። ቁጥሬን ሴቭ አድርገሽ እሺ መጀመሪያ እንደመጣልሽ እና እንዳልመጣልሽ ነገር ሆኜ ዋትሳፕሽን ማየት እኮ شوفيني شوفوا طالع بيه ولا لا انا جايبه دفتر كامل እሺ አቡዬ ማለሽ በቃ አመሰግናለሁ። እሺ እደውላለሁ፣ ነገ ጠዋት እደውላለሁ። ወይስ አሁኑ ሊደውል? ደውለሽ ነው እንዴ? ለምን አትሄጂም? ማሪ አቅራቢያሽ የሚገኝ ስትሄጂ ይፈጥናል ከመደወል ይልቅ። ለምን አትሄጂም? መሄድ ይሻላል። ኦፍኮርስ መሄድ ይሻላል። ያው ትንሽ እኔ ስልኬማ ትንሽ ወጣ ያለ ስለሆነ ፖሊስ ስቴሽን ትንሽ ይርቃል። ለዛ ነው በቃ ነገ ጠዋት ሄዳለሁ። መሄድ ነው የሚሻለው። እያንዳንዱ ሰፈር እኮ አቅራቢያ ፖሊስ ጣቢያ አለ። ከቤትሽ የሚቀርብ ጎግል ላይ ፖሊስ ስቴሽን ኒርሚ ብለሽ ሰርች ብታደርጊ ከአንቺ የሚቀርብ ቅርብ የሆነውን ፖሊስ ጣቢያ ያመለክትሻል። እሺ በቃ እሺ አመሰግናለሁ። ዋትሳፕ ላይ ይጠብቃለሁ። እሺ ክበር ረጅሜንት እመቤት ምንድን ነው የምትለኝ? ፎቶዬን ስላደረግሽ ልዩ አቴንሽን ሰጥቼ ኮመንትሽን እንደረጅም ደብዳቤ ኮመንትሽን ማነብ እኔ ይኸውልሽ፣ ቀድሞ የሚወቅስ ሰው ላይክ አሁን ምን ነው እኔ ላይ ጨከሽ ምናምን ደስ አይለኝም። እንደዚህ አይነት ሰው ወቅሶ አቴንሽን አግኝቶ መግባት የሚፈልግ ሰው ችግር ላይ ነኝ አስገቢኝ ብለሽ ከጻፍሽ በቂ ነው። አስቀድመሽ ስለወቀስሽኝ ወቀሳሽን ፈርቼ ማስገባሽ ምናምን እኔ እንደዚህ አይነት ሰው አይደለሁም። ባይዘወይ ወቀሳ ምናምን ስድብ ምናምን ምፈራ ሰው አይደለሁም። መውቀስ የፈለገ እንዲወቅሰኝ፣ መስደብ የፈለገ እንዲሰድበኝ ነፃነት የሰጠው ሰው ነኝ። ገባሽ? ፎቶዬን አድርገሽ ስለወቀስሽኝ ውይ ብዬ ደንግጬ ማስገባሽ መስሎሽ ከሆነ ተሳስተሻል። ቆይ አንዴ በእናታችሁ ያኛው ታሪክ ተለቋል ተብሏል። ፓርት ዋንን ከዚህ በፊት ሰምተ ነው። ምን ሆኑ ነው ያ ሰውዬ? ትዝ ይላችኋል? 28 ዓመት በፍቅረኝነት አብረው ኖረው ሳይጋቡ ዱባይ እና ኢትዮጵያ ከስንት አንዴ እየተገናኙ ከዛ 4 ልጆችን በ28 ዓመት ፍቅረኝነት 4 ልጆችን አፍርተው ከዛ አሁን ባልየው ልበል ምን ልበል ሰውየው 2 ልጆች ካደ። 2 ነው 3 ነው የካደው ጋይስ። እሱ ሰውዬ እንደው ማነጋገሩ ደም የሚያፈላ ሙዝዝ ያለ ሰውዬ ትዝ ይላችኋል? ስናዳምጠው እሱ ታሪክ በጣም እየተናደድን ነበረ። ኧረ አልተለቀቀም እኮ የሱ። ይኸው መሲ ስትከራከረኝ ነበር። መስዬ ስትከራከረኝ ተለቋል፣ ድርቅ ተለቋል። እና አሳይኝ የት እንደተለቀቀ። እና መስዬ ግቢና አሳይኝ የቱ ጋር እንደተለቀቀ። ስክሪንሻት አድርገሽ ዩቲዩብ ላይ ላኪልኝ። ቅድም ወገቧን ይዛ ስትከራከረኝ ነበር መሲ ተለቋል ብላ። አያሳይኝ ነይ ኧረ ተለቋል። ተሳስቼ ነው እንዳትይ። ተለቋል ብለሻል። አሁን ፎቶ አንስቼ ያሳይሻለሁ ወይ ደግሞ እዚህ ጋር አሳይሻለሁ። እኔ የማወራው ስለ የትኛው ሰውዬ ነው? ይጠብቅ። እኔ የማወራው ስለ የትኛው ሰውዬ እንደሆነ አንቺ የምታወሪው ካልተግባባን አልገባኝም ብሎ መጠየቅ አንድ ነው ነገር ነው። ቆይ አዙሬው ያሳይሻለሁ። ዩቱብ ይዘጋል እንዴ ጋይስ? እኔ የጠየኩት ስለዚህ ሰውዬ ነው። ቶሎ መሲ ሌላ ቦታ እንዳካይ ቶሎ በይ እንዳይዘጋብ። እሺ እኔ የማወራው ስለዚህ ሰውዬ ነው። አንቺ የዚህ ሰውዬ ፓርትቱ ተለቋል ብለሽ ድርቅ ብለሻል። የታል? አሳይኝ። የታል? ስለዚህ ሰውዬ ነው ያወራሁት። ይሄ ከታች ያለው ነው ያየሁት። የቱ ዲኤንኤ የወጣው እንዴ? ምን አገባኝ? የማወራው ስለዚህ ሰውዬ ነው። አብረን ስላየ ነው ስለዚህ ሰውዬ። ኦኬ አንቺ ስለ የትኛው ነው የምታወሪው? ስለዚህ የለም አሁን ምንም ነገር አልተለቀቀም። ማን ነው? እኔ መቻ ቪዲዮ ንኪ እስኪ። ወይኔ ፈጣሪ አንቺ ታሪኩ ገብቶሻል? ስለዚህ ሰውዬ ታሪክ ምንድን ነው ንገሪኝ። አሁን ገባኝ። ለዛ ነው ቅድም ሳይገባሽ ነበር ወገብሽን ይዘሽ ስትከራከሪ ነበር። ኧረ ተይ መስዬ አልተለቀቀም። ተይ ለምን አለ ዲኤንኤ ትላንት ወደ የወጣው ዲኤንኤ ልጁ የኔ አይደለም ብሎ ሀቡዬ መስዬ ስለሌላው አያገባኝም። አንድ ልጅ የኔ አይደለም ታሪክ ነው። ቆይ ስለዚህኛው ሰውዬ ታሪክ አብረን ላይ ሰምተነው ይሄ ሰውዬ ማለት ሚስቱ ዱባይ ነበር የምትኖረው ፍቅረኛው 28 ዓመት በፍቅረኝነት አብረው ቆይተው
ካልነበርሽ እዛለት ታሪኩን ስንሰማ አላውቅም። ከነበርሽ ወይ ካልነበርሽ ነበር እኮ አቡዬ ነው እየተዳለው። በቃ ከነበርሽ ታዲያ እኔ ማውራው ይህ ሰውዬ 28 ዓመት ዱባይ ነበረች። ከዛ እሷ ትመላለሳለች። አንዴ ራናዌይ ናት ይላል፣ አንዴ ኢትዮጵያ ቫኬሽን መታ። ከዛ ከጓደኛዬ ጋር ጠረጠርኳት፣ ከሱ ጋር እጠረጥራታለሁ። አንዴ ደግሞ ከእድር ቤት ሰውዬ ጋር ስቱፒድ ብሎ ሰደባት። ያ እንድጠራጠራት አደረገኝ ምናምን እያለ እየቀበጣጠረ ምንም በትክክል አንዴ ራናዌይ ናት ይላል፣ አንዴ ቫኬሽን ትመጣለች ይላል። ብዙ ነገር ነው የሚያወራው ሰውዬው። በዛ በጣም ተናደን ነበር እየሰማን ነበረው ካስታወሽ። እሱም ሰውዬ ሁልጊዜ መቼ ነው የሚለቀቀው? ሰኞ ይለቀቃል ብለው ነበር። እስካሁን ለምን አልለቀቁም እያልኩ ሁሌ በየቀኑ ጠይቃለሁ። እኛ እንዳልወጣን የምናውቀው አንቺ እርግጠኛ ሆነሽ ወጥቷል ፓርቲቱ ወጥቷል ስትይ እንዴት አላየሁትም ብዬ አሁን ገባው። ይሄ አሁን የተቀለቀቀው ሌላ አባወራነቴን የሚፈታተን ነገር አየው የሚል ነው የተለቀቀው። ይሄ የሌላ ሰው ታሪክ ነው ወይስ ራሱ ነው የምትይኝ? አዎ እኔ አላውቅም ሀቡዬ። ብቻ ሰውዬን እኔ ይሄ ስንጠብቀው የነበረ ዲኤንኤ አይደለ ልጁ የእሱ ነው ወይ አይደለም የምለው አይደለ እኛ የጠበቅነው ትላንትና ሌላ ነገር ነው። አንድ እኮ አይደለም ማሪ፣ አራት ልጆች ናቸው። ሁለቱ የኔ ነው ብዬ አስባለሁ፣ ሁለቱ ግን የኔ አይደሉም ነው ብለው። ትላንትና ግን እንደዛ የሆነ አንድም እንደዛ ባሏ ልጅ አይደለም ብሎ ግን የራሱ ነው ዲኤንኤ የወጣው የራሱ ልጅ ነው። እዛ ላይ እኮ ነው ታሪክ። ምን አገባኝ? እሱን አልሰማሁም ማሪ። ያኛውን እንጠብቃለን። እኔ ፓርቲቱ እየጠበኩ የነበረው የዚህም ሰውዬ ታሪክ ነው እንጂ ይህንን ጭራሽ አልሰማነውም። ጭራሽ የታለ አልሰማነውም። ይህንን የሰማችሁ ወላጆች ተጠንቀቁ። የ14 ዓመት ልጅ ታንቆ የሞተውን እሱን ነው ለመጨረሻ ጊዜ ከዮሃ ሚዲያኛ ታሪክ የሰማነው እዚህ ቤት ገባሽ? እንጂ ይሄኛው ህይወቴን ድንገት አመሰቃቀለችው በእኔና በልጄ ባድ ተፈጽሞብናል የሚለው ስለሱ እኮ ነው የምታወሪው። የእሱን ጭራሽ አላየነውም እኛ። ችግር የለም ሌላ ነው። የዚህኛው የአራት አልተለቀቀም። ምን ገጥሟቸው እንደሆነ እኔ እንጃ። ሚስትየው መታ ምን ላይ ስትሰጥ መስማት ፈልጋለሁ። ዱባይ የነበረች ሚስቱ ከኢትዮጵያ አምጥታ አብረው ነበሩ። ሰውየው በጣም ብዙ ነገር ስለቀበጣጠረ እውነታውን ከሚስቱ መስማት ፈልጋለሁ። እሱን ነው እየጠበቅኩ ያለሁት፣ ግን እስካሁን አልተለቀቀም። ስለዚህ መስዬ ተለቋል ብላ ቀደም የተከራከረችን ሌላ ታሪክ ነበር ማለት ነው። ሌላ ታሪክ ሆኖ ተገኘ። ህይወቴን ድንገት አመሰቃቀለችው፣ በእኔና በልጄ ላይ ክህደትን ተፈጽሞብናል አለ። ሰምታችሁታል ይህን ታሪክ? ሰምታችሁታል ይህን ታሪክ? እግረኛው ላይ አሳዛኝ ታሪክ ሰክሰኑ። ታዲያ በምን አወቅሽ? ዲኤንኤ ተመርምሮ ልጁ መሆኑ የተቆራረጠ እራሱ ላይ ገብቼ ታሪኩን እኔ ቁጭ ብዬ አዳምጬ አይደለም ቪዲዮ ግን ዲኤንኤ ብቻ ነው ያየሁት። እሱ የኔ አይደለም ብሎ ተከራክሮ ነው። ከዛ በኋላ ተመረመረ፣ የእሱ እንደሆነ ደግሞ ታወቀ በዲኤንኤ። በቃ ይሄን ብቻ አይቼ ነው የወጣው። እሺ ገኛው ላይ ምንድነው ተለቀቀ የምትሉ? ምንድነው የተለቀቀ ያላችሁት? እግረኛ ሚዲያ ላይ ምን እኮ እወደው ነበረ በእኔ ሀብት ሌላ ሴት አገባ። ይሄ ነው እወደው ነበር በእኔ ሀብት። ለእኛ መማሪያ ይሆናል። ክፈችው ያልሽን ጄሪ። እወደው ነበረ በእኔ ላይ ሌላ ሴት አገባ። በእኔ ሀብት ሌላ ሴት አገባበት። የአረብ ሀገር ልጅ ናት፣ ታስታውቃለች። እንዲህ ፊቷን አይቼ አወኩኝ የአረብ ሀገር ልጅ መሆኗን። ታስይዛላችሁ ገና ሳልከፍተው። አይስዌር አላየሁትም። ከተለቀቀ ዋን ዴይ ሴጎ ይላል። እሺ አዎ እሱ ነው። የአረብ ሀገር ልጅ ናት። ግምቴ ትክክል ነው? አዎ ናት። ኧረ ይመቸኝ። እንዲህ ፊቷን አይቼ አወኩም። ማየትሙት የኛው እንደሆነች። እሺ ጉዷን እንስማላት። وكل برجر مننا ب7 ريال بس.
አግብቻለሁ ምናምን ሲለኝ ራሴን አዙሮ ምናምን አንቺ እዛ ነበርሽ ኒካ ስታሰሪ? እንዴት ነው በሌለሽበት ኒካ ይታሰራል? ኩንታል መሸከም አቃት 50 ኪሎ ማለት ነው። እኔ መሸከም አቃት እንደዚህ ነገር ስራ ምናምን አለ ተሸካሚ ነበር። ሱቅ ክፈችልኝ ምናምን አለ። እኔ አሁን አገሬ ከብቼ ባሳይሽ አረብ ሀገር ምን ሴት አልመስልም። ምን እግሬ ምናምን ተቆራርጠዋል። ይሄ ከብቼ ባሳይሽ ጥቁር ደም ብቻ ነው። ጉልበት አይሰራም ወገብ ያለኛል ብለሻል እኮ። ታዲያ ምን ላድርግ? ምን ልስራ? ምን አቅማል? ያንቺንም ሰምታለች። ለምን ሱቁ የተከፈተው በእኔ ብር ነው። ባንክ ሄደን ምንም ያወጣነው በእኔ ብር ነው። አላህ በሚያውቀው ሲያገባኝ ምን ያደረገልኝ ነገር የለም። መህር የለሽም። የሆነ ጊዜ ጫማ ገዛና የእሱ ነጠላ ጫማ ገዛና እኔ እርጉዝ ነው ይወድቃለሁ፣ አንተ ይሄ ነጣ የሰፋ ጫማ ልበስ አልኩት። አንቺ ከምትለብሽ ምናምን ብሎ በቢላ ቆረጠ። ሁለት ኩላሊት ያውጥተሽ ስጪኝ ቢለኝ ሰጠዋለሁ። እኔ ወደው ነበር ራሴን አሳልፌ የሰጠሁት፣ ግን እሱን አልወደኝም ነበር በብዙ ነገር እንደዚህ በላሽ ጋዜጠኛ አንጀቴን በላሽ። አሳዝናት አለቀሰች። በመሳል ምናምን ራሴን ያስጠላኛል። ከመጀመሪያው ስሚ ከመጀመሪያው እኮ ነው። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቆይ ማስታወቂያውን ላሳልፍ ብዬ ብዙ አለፈብኝ። ይሄ ምንድን ነው? ኦኬ እግረኛ ፖድካስታችን ተጀምሯል። ተመልካቾቻችን እንደምንሰምታችኋል። በአዲስ ታሪክ እንደገና ተመልሰን ተገናኝተናል። አብራችሁን የምትቆዩ ደግሞ እንጋብዛችኋለን። የዛሬ እንግዳችን ሲቲ ሙዜ ትባላለች። ራቅ ካለ ሰፈር ነው የመጣችው። እንደምን አለሽ? ሰላም አለይኩም። ዋለይኩም ሰላም። እንደምን አለሽ? ሰላም ነሽ? ሁሉ ሰላም? ስራ ጥሩ ነው። ቤተሰብ ልጆች ጥሩ ናቸው። እንኳን ወደ እግረኛው ፖድካስት በሰላም መጣሽ። ታፍሪያለሽ እንዴ? አላፍርም። ያው ብዙን ጊዜ ያው ሚዲያ ለቅንትን አለ ወጥቼ አላውቅም። የመጀመሪያ ነው ማለት ነው። ያው ግድ ሲሆንብሽ እንግዲህ ወደ እግረኛው ፖድካስት የመጣሽበት ህይወት መስመርሽ አለ። እስኪ ከመጀመሪያው ጀምሪና ባለቤትሽ ማን ነበር ስሙ? እንዴት ተዋወቃችሁ? እንዴት ነበር ፍቅራችሁ? ተዋወቅ ነው ዱባይ ላይ ሆኜ ነው። በኢሙነ ተዋወቅ ነው። ያው ከተዋወቅን በኋላ ደግሞ ወደ ኒካ እንሰር ምናምን አለኝ። እሺ ያልኩትና ኒካ ከዛም በምንድን የተዋወቅ ነው? የተዋወቁበትን ፕሊስ ወደኋላ ካረኩኝ እንደገና ያስቸግረኛል። ጻፉልኝ። ኖ ይህንን ኢሞ ጉደኛ እዩ። ኢሞ ጠብቁ። ይህን በኋላ ማድረግ ያለብኝን ነው። ላይቬን ስዘጋ እኔ ምንም የለኝም፣ ደሃ ነኝ። ግን አሁን ኒካ ለማሰር የአባቴ በር እሸጣለሁ ምናምን አለ። ከዛም በኋላ እኔ የምፈልገው ያው ትዳር ነው፣ ትክክለኛ የሚመራኝ ብሬን የሚሰበስበኝ የትዳር አጋር ነው የፈለግኩት ስለነበረ ከዛም በኋላ ችግር የለውም እኔ እልክልሃለሁ ብዬ ብር ላኩለት። ለራስሽ ኒካ መታሰሪያ ራስሽ ብር ላክለት? የራሴ ኒካ ለማሰሪያ ስንት ነበር ያኔ? ያኔ 10,000 ብር ነበር። አልተቀበልኩም። የመህር ብር አልተቀበልኩም። አፍ ብዬዋለሁ። ያው ቤተሰቤ ጋር ለመሄድ ኒካ ለማሰር የመሳፈሪያ ከቡታጅራ ወደ አዲስ አበባ ለመሄድ ብር ላኩለት። ኒካ አሰርን። ከዛም በኋላ ደግሞ ወንድሞቼ አይሆንም በራሷ ብር ኒካ መሰሪያ ሳታጠኑ ሳያጠናሽ እንዴት ሰው ሀገር ቁጭ ብለሽ ኒካ ታስሪያለሽ አሉ።
ሲሉኝ ምናምን አይ በቃ ወድጄዋለሁ፣ ተስማምተናል፣ ጨርሰናል፣ እናንተ ኒካ አሰሩልኝ ብዬ ኒካ አሰሩልኝ ማለት ነው። ግን እሱ እንየው አንቺ ይዛ ነበርሽ ኒካ ስታሰሩ ዱባይ የገንዘብ አይደለም ብለሽ ከጻፍሽ እናስገባሻለን። የገንዘብ ወክልና ትሰጫለሽ። ከዛም ወንድሞቼ እንየው ሲሉ አባቱ ተመልሰው ሄዱ እንይህ ምናምን ብለዋል። ሂድ ምናምን ይሉታል መሰለኝ። አሁን ወንድሞችሽ ና ብሎኛል፣ እንዴት ዝም ባዶ እጄ እሄዳለሁ ምናምን አለ። ያም በወንድሞቼ ፊት እንዳያፍር ይዞ የሚሄድ ነገር ብር ላኩለት። ወንድሞቼ ጋር ሄዶ ተዋወቀ። ከዛም በኋላ የዛኔ ሊካሰርን ጊዜ 4 ዓመቴ ነበር። 1 ዓመት ቀርቶኝ ነበር። 1 ዓመቴን ጨርሼ ወደ አዲስ አበባ ተመለስኩ። የተቀበሉኝ ቤተሰቤ ነው። ከዛም በኋላ ድግስ ተደግሶ ምን ተብሎ ወደ ቡታጀራ ትዳራችን ያው ሄደን ማለት ነው። ከሄድን በኋላ ደግሞ የእሱ ምናምን ቤተሰብ ምንም አልቀረብኝም። አንዳንድ ነገር ይዤ ሄድን፣ ተጋባን። ከቆየን በኋላ 3 ሳምንት ከቆየን በኋላ ወደ አዲስ አበባ እንመለሳለን። እንግዲህ የገጠር ምናምን ተወላጅ ነው። አዲስ አበባ ምናምን አልመጣም። የዚህ ኑሮ አልቻልኩትም። አዲስ አበባ እንሂድ ምናምን አለ። ያው እሱ ቤት የተከራየው የለም፣ እኔም የተከራየሁት የለም። ግን የኔው ጨረቃ ቤት ነው። ሰው ተከራይቶ ሌላ ሰው ነው የሚኖርበት የነበረው ማለት ነው። ነበረሽ ቤት ከጋብቻ በፊት? አዎ ከጋብቻ በፊት አለኝ ጨረቃ ቤት ነው እንጂ ማለት ነው። ከዛ ቤት ልጅ ደውዬ ቤት ተከራይተሽ ጠብቂኝ አልኳት። ወደ ሎሚ ሜዳ ማለት ነው። ትንሽ ቤት ተከራይታ ጠበቀች። ከዛም እሱ ምንም ስራ የለውም፣ እኔም ስራ የለኝም። የአዲስ አበባ ደግሞ ከአረብ ሀገር ስለመጣ ኑሮ እንትን ሆነብኝ፣ አዲስ ሆነብኝ። እሱም ስራ ስለሌለው ሳስበው 2,000 በ5 ወር 10,000 ይመጣል ብዬ ለወንድሜ ያማከርኩት። እኔ ብዙም ብር የለኝም፣ እሱም ስራ የለውም። ለወንድሜ ሄጄ ሳማክረው እኔ ጋር መጥቶ ይስራል። ወንድሜ እህል በረንዳ ይሰራል ማለት ነው። ኩንታል መሸከም አቃተው፣ 50 ኪሎ ማለት ነው። እኔ መሸከም አቅቶኛል፣ እንደዚህ ነገር ስራ ምናምን አልለመድኩም። ሱቅ ክፈችልኝ ምናምን አለ። ሱቅ ከፍተሽ እንስራ ምናምን አለኝ ማለት ነው። አንቺ ነበረሽ ሱቅ የሚያስከፍት ገንዘብ? 5 ዓመት ቆይቼ መጣሁ። ከዛም በኋላ ሰፈር ላይ ምናምን ሱቅ ከፈት። ግን እኔ አምኜ ራሴ ሰጥቼዋለሁ ለሱ ማለት ነው። ከዛም እየሰራን ሱቁ እየሰራን ጥርስ ይቀመጥብኛል ማለት ነው። ጥርስ ሲቀመጥብኝ ጉልበቴ እንዳለ እምቢ ብሎኛል። አረገዝኩ ነው። ከዛም በኋላ ጉልበቴ ሲያቅተኝ እሱ በሳምንት ወደ ክፍለ ሀገር ይሄዳል። በ15 ቀን በሳምንት ወደ ክፍለ ሀገር ይሄዳል። ያ በእርግዝና ሰዓት ደግሞ ታመምኩ እኔ ማለት ነው። ከጋርመንት ምናምን ቲማቲም፣ ሽንኩርት ምናምን ይዞ መጥቶ ነበረ። እሄዳለሁ ሲለኝ ፈዋድ እኔ አቅሜን እምቢ ብሎኛል፣ ያስታውከኝ ደም ነው ታያለህ። ይሄን የበሰለ የሚበስል ዕቃ የሚበላሽ ዕቃ ሽጠህ ወደ ክፍለ ሀገር ከፈለህ ሂድ። ለምንድን ነው እሱ በየሳምንቱ የሚሄደው? ለምን እንደሆነ አላውቅም። ያው ጠይቄዋለሁ። የእንጀራ እናቴ ነው ቤተሰብ ያልጥልም ነው የሚለኝ ማለት ነው። ከዛም ይሄ የሚበላሽ ዕቃ ሽጥ፣ ኑሮ ሞት ነው፣ ኑሮ ነው፣ ጥለኸኝ አትሂድ ምናምን ስለ የራሱ ጉዳይ ምናምን ብሎ ተነስቶ ሄደ። ከዛም ያው ንብረት ነው፣ አረብ ሀገር የተቃጠልኩበት ነው አይደለም። ስገባ ባዶ ካርቶን ነው እሱ ላይ ዕቃ ምናምን። ይህን ታሪክ በደንብ ሰምታችሁ መጨረሻ ላይ የምጠይቃችሁ ጥያቄ አለ። ኦኬ፣ በደንብ አዳምጡት። የሚባል ነገር የለም። ግን የሚጠቀመው ስልክ ነበር። ስልኩ ከፍቼ ምናምን ሰራ በየቀኑ የሚልከው ብር ምናምን ወደ ክፍለ ሀገር ምናምን የሚልክበት ብር ከፍቼ ያየሁት፣ ለወንድም ያሳየሁት። እንደዚህ ከሆነ ያስጠረጥራል ምናምን አልኩት። አጎቱ ደወለልኝ። እኔ ታምሜያለሁ፣ ስደት ደክሞኝ ነው የመጣሁት። እኔ አሁን እርግዝናም አለብኝ፣ ታምሜያለሁ፣ አልቻልኩም። እንዴት ጥሎኝ ይሄዳል? እኔ አትሄድ አይደለሁም፣ ከቤተሰብ ውጣልኝ አይደለሁም። ግን የሚበላሽ ዕቃ ሽጠህ ሂድ ነው ያልኩት የነበረ አልኩት። አጎቱ አጥፍተዋል ምናምን ብሎ ይዞት መጣ። ከዛም በኋላ በቃ 15,000 ብር አውጥቼ ድጎም ሞላ ሱቁ ማለት ነው። ከዛም ወንድሞቼ መጡ፣ አጎቱ መጣ። ታረቁት ሲባል በቃ እሱ መርካቶ ወጥቶ ይስራ፣ እኔ ይህ ሱቅ ልስራ አልኩ ስል ወንድሞቼ እኛ እንደዚህ ፍርድ አንፈርድም፣ ተስማምታችሁ አንቺ ስሪ፣ እኔ መርካቶ ወጥቼ ልስራ ካለ ይስራ፣ ካልሆነ
ያልማውን ያጥፋውን ለሱ ምናምን ካለማውን ደስ ይለናል። ካጠፋው ምን እናደርጋለን? ሱቁ 15,000 ብር አብጥተሽ ድጓሚ ያለክሽለት ሞላሽለት። አሁን እሱ ይስራበት ስራበት ምናምን ተባለ። አንቺ እንዳትገቢበት እንዳትነኪበት እሱ ያዝ ተባለ። ከዛም በኋላ እንደዚህ ሲሉ እኔ ገና ከባንክ ቤት ሌላ ብር አውጥቼ ወደ አገና የሚባል ቦታ በ3 ቀን ምናምን በአዲስ አበባ Do you want to avoid awkward typos? Quillbot for Chrome instantly eliminates grammar errors, so your writing is always flawless. እኔ የምጠይቃችሁ ጥያቄዎች ነጥብ እያስኩ ነው ከዚህ ታሪክ ላይ። ወደ ጉራጌ መስመር በቡታጀራ ብር ይዤ ምናምን ወደ አገና ሄድኩ። ጀበና ለመጫን ማለት ነው። እናቴ ጋር አድራለሁ። ጠዋት ሌሊት ምናምን አዛን ሲል ወደ አገና ሄዳለሁ። አገና ላይ ከሄድኩ በኋላ ጀበና ስለቅሞ ውሉና ያን ጀበና ምናምን እንዳይሰበርብኝ አስሬ ገና ለወዛደር አላሸክም። ዳገት ቦታ ነው። ዳገት ተሸክም ይወጣለሁ። ወደ ቦጀባራ አድርና የማግስቱ በ3 ቀን አዲስ አበባ የሚደርስም ማለት ነው። ከዛ ከሎሚ ሜዳ ምናምን ወደ 150 ኪሎ